በጀርመን አደባባይ በመንግስት ባጀት ለተገነቡ የጋራ መኖሪያ ቤቶች አገልግሎት የሚሰጡ የሊፍት ርክክብና የገጠማ ስራ ተጀመረ። የአዲስ አበባ ቤቶች ልማት ኮርፖሬሽን የአሰራር ስርዓቱን በማዘመን ከሊፍት አቅራቢ ድርጅቶች ጋር በቅንጅት በመስራት የነዋሪውን የአኗኗር ዘይቤ ለማዘመን በተጠናከረ መልኩ እየተሰራ መሆኑ ተገልጿል። የኮርፖሬሽኑ የምዕራብ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አርኪቴክት ፎዚ ኃይለማርያም በርክክቡ ወቅት እንደተናገሩት ኮርፖሬሽኑ የጋራ መኖሪያ ቤት ተጠቃሚዎቹን የኑሮ ዘይቤ ለማዘመን ከመቼውም ጊዜ በተሻለ መልኩ ትኩረት በመስጠት በከፍተኛ ደረጃ ስራ እየሰራ ነው ብሏል። ስራ አስኪያጇ እንዳሉት በምዕራብ ቅርንጫፍ ጽህፈት ቤት በጀርመን ሳይት ለተሰሩ የጋራ መኖሪያ ቤቶች አገልግሎት ላይ የሚውሉ 16 ሊፍት የሚያስፈልጉ ሲሆን ለአገልግሎት የሚያስፈልጉትም ሊፍቶች ሙሉ በሙሉ የገቡ በመሆኑ የገጠማውን ስራ በተያዘለት ቀን ውስጥ ገጥሞ ለማጠናቀቅ በተጠናከረ ሁኔታ ከአቅራቢ ድርጅቱ ጋር በማናበብ 7/24 እየሰራን እንገኛለን ሲሉ ተናግሯል። የሊፍቱ አቅራቢ ድርጅቱ ፓንክቹዋል ባለቤትና ስራ አስኪያጅ አቶ ሰለሞን ገብረ ሚካኤል በበኩላቸው ከተቋሙ ጋር የሊፍት ማቅረብና ገጥሞ የማስረከብ ስራ ከውላችን ቀን አስቀድመን ሰርተን በማስረከብ መንግስት የነዋሪዎቹን የኑሮ ሁኔታ ምቹ ለማድረግ የሚያደርገውን ርብርብ ከማጋራት ባሻገር እንደ አቅራቢ ድርጅትና ዜጋ መንግስት የሚያደርገውን የልማትና የብልጽግና ጉዞ ከማጠናከር አኳያ የበኩላችን ድርሻ ከመወጣት አንጻር የስራ ባህላችንን በማሻሻል ከመደበኛ ስራ ሰዓታችን በተጨማሪ ሌሊትም ጭምር በመስራት የሊፍት ገጠማውን ስራ በአጭር ቀን ሰርተን እናስረክባለን ብሏል። የአዲስ አበባ ቤቶች ልማት ኮርፖሬሽን